ሰላም ጤና ይስጥልኝ። ግራፊክ ዲዛይነር ላይ ውጤታማ ለመሆን ተሰጥኦዎቻችን በቂ እንዳልሆነ እናውቃለን። ትክክለኛ መሳሪያዎችንም መጠቀም ይኖርብናል ማለት ነው። ዛሬ አብዛኛው ሰው ከሚያውቃቸው እንደ ካንቫ ወይም ፍሪቢክ ወጣ ያሉ ነገር ግን ፕሮፌሽናል ዲዛይነሮች ስራቸውን ልዩ ለማድረግ የሚጠቀሙባቸውን 8 ድብቅና ነፃ የሆኑ ድረገጾችን አሳያችኋለሁ። ወደ ቪዲዮ ይመቻችሁ። ዲዛይነሮች በየቀኑ የሚጠቀሙባቸው እንደ ቢሃንስ፣ አንስፕላሽ፣ ፒንተረስት ያሉ ድረገጾች አሉ። እነዚህም ድረገጾች ለኢንስፓይሬሽን ይጠቀማቸዋል። ዛሬ ግን ላጋራቸው የፈለግኩት ብዙ ሰው የማያውቃቸው ግን ስራችሁን በእጅጉ ሊያግዙ የሚችሉ ዌብሳይቶችን ነው። የመጀመሪያ ዌብሳይት ክሬቱም ይባላል። ገና ስትገቡ የዌብሳይቱ አቀማመጥ ወይም ዩዘር ኢንተርፌሱ በጣም ደስ የሚል ነው። ከዛ ባለፈ ግን 100% ነፃ የሆኑ እጅግ ጥራት ያላቸው ሞካፖችን ያቀርባል። ለብራንዲንግ፣ ለዲዛይን ፕሮጀክታችሁ ጥሩ ሞካፕ ማግኘት ትችላላችሁ። እንዲሁም ደግሞ እንዴት ነው አንድ ዲዛይን ሰርተን ጥሩ ሞካፕ መፈለግ በጣም አድካሚ እንደሆነ ሁላችንም የምናውቀው ነገር ነው። እዚህ ሳይት ላይ ግን እንደ ልብ ታገኛላችሁ። የሚገርመው ነገር ፋይሉን ለመውረድ ወይም ደግሞ ዳውንሎድ ለማድረግ ኢሜይላችሁን ሳይን አፕ ማድረግ አይጠበቅባችሁ። ይሄ ትልቅ ደግሞ የሚያሰኝ ወይም ደግሞ ትልቅ ደስታ የሚፈጥር ነገር ነው። ወደ ሁለተኛው ስናልፍ ቴክስቸር ፋብሪክ እንለዋለን። የምታውቁት ከሆነ ይሄ አዲስ አይደለም፣ ግን ለማስታወስ ያክል ለዲዛይነሮች የሚሆኑ ነፃ ቴክስቸሮችን በየዘርፉ ከፋፍሎ አስቀምጧል። የወረቀት፣ የድሮ ወረቀቶችን እንዲሁም ደግሞ የፔፐሮችን፣ ቬክተር ፋይሎችን ጭምር ያካተተ ዌብሳይት ሲሆን ዲዛይናችሁ ላይ ለየት ያለ ስሜት መፍጠር ከፈለጋችሁ ይህን ሳይት ማወቅ ግድ ነው። ሎጎ ክለብ ነው። ሎጎ ክለብ ለፍሪላንስ ዲዛይነሮች የተሰራ ነው። እዚህ ጋር የተጠናቀቁ ሎጎዎች ዲዛይኖችን ማየት ትችላላችሁ። በጣም የምወደው ነገር ከብዛት ጥራት የሚገኝበት ዌብሳይት ሲሆን ጥቂት ግን ጥራት ያላቸው ሎጎዎችን የሚያሳየን። ለሎጎ ስራ መነሻ ወይም ኢንስፓይሬሽን ከፈለጋችሁ ይሄ እንደ አንድ ምርጫችሁ ይሁን። ወደ አራተኛው ስናልፍ ሎጎ ቡክ እንለዋለን። ይሄ ደግሞ ከቅድሙ ከሎጎ ክለብ የተለየው በብዛት ማግኘት ከፈለጋችሁ ነው። እዚህ ላይ ደግሞ በተለይ ለሎጎ አይከን ወይም ደግሞ ለሎጎ ሲምቦል ፍለጋ በጣም የሚመች ዌብሳይት ነው። ንጹህና ቀላል የሆኑ ቅርጾች ወይም ሼፖች አሉት። ወይም ደግሞ ሎጎዎችን እንዴት እንደሚሰሩ ለማየት ዲዛይን ጎራ በሉ፣ ቡና ጠጡ። እውነት ምርጥ ዌብሳይት ነው። ለእኔም ምርጫ ነው። ወደ አምስተኛው ስናልፍ አምስተኛው አንከት WTF ወይም ደግሞ አንከት ዋተፋክ በአብሪቬሽን ሲጻፍ ያው እንግሊዝኛውን ያለውን አይደለም መልኩት። አሁን ባላችሁ ፎንት ደስተኛ ወይም ደግሞ ሰልችቷችሁ ከሆነ እኔ በብዛት ፎንት የምወስድበት ሳይት ስለሆነ አንከት WTF ዌብሳይትን ሪኮመንድ አደርጋችኋለሁ። ሁሉም አይነት የፎንት ዝርያዎች በነፃ ያቀርባል። እኔ እስከማውቀው ድረስ የዚህን ሳይት 80% ፎንቶች አውርጃቸዋለሁ ማለት ይቻላል። ቀጣዩና ተወዳጅ ፎንታችሁን ደግሞ እንደምታገኙበት እርግጠኛ ነኝ። ቼክ ታርጉት። ስድስተኛው ጀነሬቲቭ ፎንት .xyz ይባላል። ይሄ ደግሞ ፎንቶችን እንደምናውቀው እንግዲህ በኤአይ የተሰሩ ሳይሆኑ ስክሪፕት የተፈጠሩ ናቸው። እዚህ ላይ ግን ለሊፕስ ዲዛይን የሚሆኑ በጣም ለየት ያሉ ፎንቶችን እዚህ ያገኛሉ። መመልከቱ አይከፋም። እና ቼክ አድርጉት። ወደ ሰባተኛው ሳይት ሳምራ ደግሞ ወርድ ማርክ .it ይለዋል። ይሄኛው ሳይት ሁሉም ሰው ያውቋል ብዬ አስባለሁ። አላውቃችሁ ግን ይሰራ ነው ብዬ ነው ማስበው ነው ለእናንተ። ወርድ ማርክ .it በኮምፒውተራችን ላይ ያሉ ፎንቶች በሙሉ የሚስማማችሁን ፎንት ፈልጎ ለማግኘት ስክሮል እያደረጋችሁ ማየት ብቻ በቂ ነው። አይናችሁ ላይ በቶሎ ግብት ያለውን የሚመስላችሁን ፎንት ለመምረጥ በጣም ይረዳል። ዲዛይናችሁን ደግሞ የተመረጡ ፎንቶችን ያቀርባል ማለት ነው። ስምንተኛው የመጨረሻው ደግሞ ከለርስ.lol ወይም ሎል ነው። ከለርስ.lol ነው። ከለር ለመምረጥ የምትቸገሩ ሰዎች ይህ ሳይት መዳኛችሁ ነው ማለት ይቻላል። ዘመናዊ እና ለቢዝነስ የሚሆኑ የከለር ስብስቦች ወይም ፓሌቶችን ሎጎም ሆነ ለዌብሳይት እጅግ የሚስማሙ በጣም የሚያምሩ የከለር ፓሌቶችን ያቀርብልናል ማለት ነው። ዛሬ ያሳያችሁ ሳይቶች እነዚህ ናቸው። ቢያንስ አንዱን እንደወዳችሁ ተስፋ አደርጋለሁ። ቪዲዮን ከወዳችሁ ሰብስክራይብ እና ላይክ በማድረግ እንዳትረሱ። ለቀጣይ እስከምንገናኝ ይመቻችሁ። ይሰውት